Sam, welcome to my YouTube channel. በዚህ ቪዲዮ ደግሞ this is my first video. በዚህ ቪዲዮ ደግሞ ሰዎችን ዞር ብለን ወጣቶችን ሬድ ፍላጋቸውን ጠይቀናቸዋል። ተካተሉን ከኛ ጋር let's go. ሰሪና ማህሌት እሺ ከዚህ በፊት ሪሌሽንሺፕ ውስጥ ነበርሽ? እሺ what happened? lose feelings አረገ። ኦኬ ምን አረገ? lose feelings አረገ። በቃ ስሜት he lost feelings. Okay, አንቺ? Yeah. Like what happened to him? Yeah. I think I liked the chase. Like I don't think I actually liked him. So you know, it ended. Okay. እሺ ቺት ተደርጎባቸው ያውቃል ከዚህ በፊት? አንቺ? No. ኦኬ እሺ በሪሌሽንሺፕ ውስጥ ቁመት ማታ ያደርጋል? አይ ካንቺ እኩል ቢሆን ችግር የለውም ማለት ነው? አንቺ? No, I think it matters. Good Danny, and already አጭር ስለሆንኩኝ like እሱ Danny ቢረዝመኝ like it's not that big of an issue. It's really easy. Yeah, so yeah, I think it matters. Like ለሜሬጅ አንድ ሰው ለሜሬጅ ምን ያክል ሜክ ማድረግ አለበት per month? ምን አይነት ፕሮሚስ ማድረግ አለበት? how much ሜክ ማድረግ አለበት? for marriage እኔ እንጃ ቁጥሩን ኤግዛክትን ባላውቅም የሆነ የተወሰነ ያህል ያስፈልጋል ብዬ አስባለሁ። like ለቤት like እኔም ሰራለሁ ግን like ለቤት ከዛ ቤተሰብም ከፈለግን እሱ የሆነ prepared መሆን አለበት ብዬ አስባለሁ። አንቺ? እሱ if he can sustain his lifestyle ችግር የለብኝም። ከዛ እኔም ሳገባ እኔም ብር ኖረኝ ነው ማገባ አይደለ? እሱን አግብቼ I shouldn't say like he's going to sustain my lifestyle. I need to be able to sustain my lifestyle. So as long as he can sustain his lifestyle, it's okay. So አንድ ሰው ቺት ቢያደርግና እስቲ ለሚወድሽ ከሆነ forgive ታደርጊለታለሽ? ተጋብቻለሁ ከዚህ ሰው ጋር ነው ሪሌሽንሺፕ ውስጥ አይመስለኝም። ከዚ ሲጀመር ለምን ቺት ያደርጋል? እኔ ከወደደኝ እሺ ሶ ተጋብታችሁ ቢሆን ወይ የምር አልወደደኝም ወይ አላውቅም። ግን I don't think ሰው የሆነ የምር ወዶኝ ቺት ሊያደርግብኝ ይችላል ብዬ አላስብም። ኦኬ ሶ ይቅርታ ታደርጊለት ማለት ነው? ይቅርታ አደርግለታለሁ ግን ከሱ ጋር አልሆነም። like so አብራችሁ yeah I agree. Same thing. I agree. same thing yeah okay ማን ልበል? ሜሮን እባላለሁ። in relationship ውስጥ like what's your red flag እና what's your green flag? እኔ ሬድ ፍላግ የምለው ፐርሰናሊቲ ላይ ነው። መጥፎ ፐርሰናሊቲ ያለው እና ደግሞ ቤር ሚኒመም ማድረግ የማይችል ወንድ። ኦኬ ቤር ሚኒመም ምንድን ነው አንቺ? ለምሳሌ ሴቶች አክቹሊ ዊ ሃቭ ላይክ ቤር ሚኒመም እና የሆነ ወንዶች የሚያሳዩን ሪስፔክት ፉሊ የሆነ ዌይ አለ። ሶ እሱን ስቴጅ ካላለፈ በቃ he doesn't love us ብለን ነው የምናስበው። ሪስፔክት እና ላቭ ማለት ያ ኦኬ ግሪን ፍላግ ምትይስ ወንድ ማለት ግሪን ፍላግ እኔ አክቹሊ ኤጁኬትድ ያው ጋይስ ተማሩ እና ደግሞ ዲሲፕሊን ያለው ማለት ኤጁኬሽን አክቹሊ እንደውም ዲሲፕሊን ሞር ይሻላል። ዲሲፕሊን የሆነ በቃ ስርዓት ያለው በነገሮች ዲሲፕሊን የሆነ ማለት ያ እሺ does height matter for you in relationship? yes አጭር ሰዎች you're not welcome dear? ሜትር ከ80 በላይ መሆን አለበት። ኦ ጋድ እኔ ሜትር ከ76 ነኝ። እኔ ራሴ አላሟላም ማለት ነው። ይሆናል እንግዲህ። ኦኬ እሺ ቦዲ ካውንት ማተር ያደርጋል ሪሌሽንሺፕ ውስጥ? ለኔ ያው ማተር ያደርጋል? ዜሮ መሆን አለበት? ይብን ለወንድም? ያ እንዴ ስልኝነት አለ ሴት ወንድ እንዴ? ኦኬ ጋይስ ሰምታችኋል። ቦይፍሬንድሽ ወይም ፊቸር ሃዝባንድሽ ላይክ ከኤክሱ ጋር ፍሬንድ መሆን ቢሆን ችግር አለው ብዬ ማሰብ ማለት ኦልሬዲ ፊሊንግ ድሮም ስለሚኖረው ፊሊንግ ዲቨሎፕ ያደርጋል ብዬ ስለማስብ ለምን ትሪገር ያደርጋል ማለት ያ ለምን ፍሬንድ ይሆናሉ? ጀስት መንገድ ላይ ስታዩ ሰላም ሊባባሉ ይችላሉ። ግን ዋይ ፍሬንድ ማለት እኮ የሆነ ኮንሲኪዩቲቭሊ ልትገናኝ ትችላለህ። ፕሮግራም በሚኖርበት ጊዜ የሆነ ዩኒክ ፕሮግራም ከሆነ ያ ግን ዲፍረንት ሶ ሶሻል ሚዲያ ላይም ኮሎ መደረግ አይችልም። ኢትስ ፋይን አባውት ሶሻል ሚዲያ አክቹሊ ላይክ እስከማያደርግ ድረስ እንትኗን ፊዷን እየተከታተለ ኢትስ ፋይን። ሶ ፊዷን እየተከታተልሽ አንቺ ላይክ የሚያደርጉን ቼክ ታደርጊያለሽ ማለት ነው? ዶ እንዴ እንደዚህ ማስተካከል ኦልራይት እሺ አንድ ወንድ in a month ስንት ሜክ ማድረግ አለበት in a marriage? አክቹሊ ፋይናንሻሊ ስቴብል ከሆነ ኢትስ ፋይን። ቤት ሊኖር ይገባል። ደን ካር ደን በቃ የሚያስተዳድረን ከሆነ ኢትስ ፋይን። እኔ መስራት ስለምፈልግ ዲፔንድ ሆነ ቤት ካር ሌላ ስንት ፐርሰንት እንደሆነ ታውቂያለሽ? ኢትዮጵያ ውስጥ ዲፔንደንት መሆን አልፈልግም። እኔ I want to be independent like እኔም ራሴን መቻል ፈልጋለሁ እንዲችል ፈልጋለሁ። ግን ፋይናንሻሊ ስቴብል ቤት ሳይኖረው እንግዲህ ተከራይተን አንኖርም። ሶ ተከራይቶ ማግባት አይቻልም ማለት ነው? ያ
አብሮ ማድረግ ይችላል sometimes ኦብቪየስሊ ላይክ አሁን ያንግ ኤጅ ላይ ከተገናኘን ኦብቪየስሊ አብረን ነው የምናድገው። ቤት ይኑረው ልል አልችልም፣ ግን አድጌ ማገኝ ከሆነ እንግዲህ አይ ዶንት ኖ። ያ ጋይስ መኪና ቤት ያስፈልጋል እያለች ነው ፎርኒቸር ሶ 50-50 ማትሪያ ያደርጋል እያለች ነው። 50-50 ሪሌሽንሺፕ 50-50 ኖርማል ነው። ላይክ ይሄ ገና ሪሌሽንሺፕ ከመግባት በፊት አይ ሚን ሜሪጅ ከመድረስ በፊት ማተር የሚያደርግ አይመስለኝም። ስለ የሆነ 50-50 የምትሆንበት አለ ኢን ፐርሰናሊቲ፣ ግን ፈርስት ዴት መክፈል ምናምን ሴት መክፈል አለባት። ኦኬ እኔ ሜሪጅ ኢን ሜሪጅ ግን ኦብቪየስሊ እንዴ አብረን 50-50 ማለት አለበት። ያ እኔ ሴት ቁጭ ማለት አለባት ብዬ ማሰብ ሰው አይደለም። ሶ የመጨረሻ ጥያቄ አንድ ወንድ አይ ሚን ፕራይቬት ቢሆን ስልኩን እንዳትነኪበት ቢፈልግ ላይክ ሬድ ፍላግ he's hiding something ማለት ነው። ገና መጀመሪያው ላይ ሬድ ፍላግ መቆረጥ አለበት። ሰምታችኋል። እሺ አመሰግናለሁ። እሺ ስምሽ ማን ነበር? ስሜ ጉድማን እባላለሁ። ጉድማን ኦኬ። ሪሌሽንሺፕ ውስጥ ነበር ከዚህ በፊት? ሪሌሽንሺፕ ውስጥ ነበርክ? ኦኬ እቺ ተደርጎብኝ ያውቃል? አይደለም ተደርጎብኝ አያውቅም። በጣም ይመስገን ተርፍ። ኦኬ እሺ አንድ ሰው ቺት ቢያደርግና ስቲል ሶሪ ብላ ብትመለስ ስቲል ኦኬ ነው? ሰርቫይቭ ያደርጋል ያ ሪሌሽንሺፕ? ና ከባድ ነው። ኦኬ ይከብዳል። ያራ ከባድ ጥላ ሄዳለች። አይሆንም። ሴት ልጅ እኮ አስባበት ነው የምታረገው። አይ ኖ ራይት። እሺ ሬድ ፍላግ ምንድን ነው ሴት ላይ? ለእኔ የተፈቀደልኝ ነገር ለሌላው ሰው ሲፈቀድ። አንዳንድ ነገሮች ያንተ ብቻ መሆን አለባቸው። እኔ ብቻ ፕራይቬት መሆን አለባቸው። ሌላስ? ሌላ የምታወዳደረኝ ከሆነ ኮምፒቲሽን ውስጥ ማከት ሴት ማለት ነው። የምወዳደር ከሆነ ኮምፒቲሽን አትፈልግም ማለት ነው። አልፈልግም። አይ የምጠጣ ሴት ፓሪ የምታደርግ ሴት ምናምን ኖርማል ነው አንተ ጋር? ዲል ብሬከር አይደለም? ጋዴም አይመቸኝም። አሁን አስበዋል ቁጭ ብላ ሴት ልጅ ሻት አድርጋ ቁስጥ ኤኒቲንግ ሲንግልም ቢሆን ድራፍት ምንም እንዴ ደስ አይለው አይነፋም። ሙድ የለውም እውነት። አይ ኖ ራይት። ግሪን ፍላግ ምንድን ነው? የማረገውን ስፔሻሊ የሆነ ኢንቴንሽኔን ከተረዳቻች ሴት በቃ በቂ ነው። ሌላ ይሄ የሆነ የተለየ ነገር ታድርግልኝ ሳይሆን ኢንቴንሽኔን ካወቃቸው ያ አይ ሲ ዩ ራይት ዴር። እሺ ቦዲ ካውንት ማትሪያ ያደርጋል? ያደርጋል። በነገራችን በሴት በኩል ሲሆን ይከብዳል። አይ ቲንክ በሴቶቹ አንዳንዶቹን አይታቸው ከሆነ እንዴ ካላደረገ ይሄ ልጅ አይችልም ማለት ሶ ለወንድ ኤክስፒሪየንስ ለሴት ግን አይሆንም። ሶ የምታገባ ሴት ቪ መሆን አለባት ማለት ነው። ሞስት ፕሮባብሊ ወይ ካን ካልበለ አራ እንደዛ ነው እንጂ ከሁለት ከሶስት አራ አይሆን ነው እንዴ። እሺ ሌላኛው ጥያቄ ምንድነው? ከኤክሷ ጋር ፍሬንድ ብትሆን ኖርማል ነው? ያልተቆረጠ ነገር አለ፣ ያልተበጠሰ እንደ ሰንሰለት የከበረ ነገር አለ ማለት ነው። አይሆንም። ሶሻል ሚዲያ ላይ ፎሎ ቢደረጉም አይሆንም። አንተ ይከብዳል፣ አሁንም ይከብዳል ሊሆን ይችላል። ግን አይ ሞታ አንፎሎ መደረግ አለባቸው። ሶ በዚህ አካሄድ ጀስት ፍሬንድስ የሚባሉ ሰዎች ለአንተም ሬድ ፍላግ ናቸው የሚሉ ሰዎች ነው። ጀስት ፍሬንድ እያሉ ሄንግ አውት ብዙ ቤት ነው ያለው። እናውቀዋለን። ጀስት ፍሬንድ ብለን እናውቀዋለን። አይ ነው ያስ ዩ ነው ያን። እሺ እናመሰግናለን። እሺ ማን ልበል? ሊዲያ። እሺ ከዚህ በፊት ሪሌሽንሺፕ ነበራችሁ? አንቺስ? እሺ ቁመት ማታ ያደርጋል ብለሽ ታስቢያለሽ? አዎ ያደርጋል። ምን ያክል መሆን አለባችሁ? ሊስት ሜትር ከምናምን ሳይሆን አጭር መሆን የለበት። አትሊስት ከአንቺ ማጠር የለበትም። ያ አጭር ነኝ እኔ። እኩል መሆን የለበትም። እኩል መሆን የለባቸውም። ረዘም ቢል ይመረጣል። ከአንቺ የሚረዝም ማለት ነው። አዎ ረጅም ነው እንጂ አጭር ነው። ከአንቺ የሚረዝም ማለት ነው። አዎ ከኔ ትንሽ። ኦልራይት እሺ። አንድ ወንድ በትዳር ውስጥ በወር ምን ያክል ሜክ ማድረግ አለበት ፎር ሜሬጅ? ያው አሪፍ ደሞዝ ይኖራል። ቢያንስ ምን ያክል? 10 10 ስንት?
10,000 ገቢ አይሆንም። በዚህ ጊዜ የለም። አይ ኖ ራይት ያ ያው እንደ እንትኑ ይለያያል፣ እንደ ሰው ይለያያል። እኔ ራሴን አክዬ ቢያንስ በአንድ ወር ውስጥ ነው፣ በወር ውስጥ ቢያንስ 100,000 ሚኒመም 100,000 እሺ ለምሳሌ አንድ ሰው ቺት ቢያደርግብሽ እና ስቲል ቢወድሽ ስቲል ፎርጊቭ ታደርጊለታለሽ? አዎ። አንቺ ቺት አድርጎ መጥቶ ስቲል ቢወድሽ ፎርጊቭ ታደርጊለታለሽ ማለት ነው? ይወደኛል ግን ቺት አደረገብኝ። ናይሲስ ይቅርታ ምናምን ነገር አለ ማለት ነው? የሆነ ቻንስ ይኖረዋል። አንድ ቻንስ የሚያስተካክለው ነገር ካለ ስል ከኔ ከሆነ ችግሩ የሚያስተካክለው ነገር ካለ ያው እድል ሰጣለሁ። ልትሰጪዋለሽ ማለት ነው?